አሰላሙ አለይኩም ወራህመቱላሂ ወበረካቱ። የቅዱስ ዩቲዩብ ቤተሰብ እንደምን አላችሁ? በህይወታችን ውስጥ ብዙ ጊዜ ነገሮች እኛ እንደፈለግነው ሳይሆን ሲቀር ማጣትና መከራ ሲፈራረቁብን ወይም ደግሞ የለመነው ዱዓችን የዘገየ ሲመስለን ልባችን ይጨነቃል። ተስፋ መቁረጥና ግራ መጋባትም በውስጣችን ይመላለሳል። ነገር ግን አምላካችን አላህ ሱብሓነሁ ወተዓላ ለዚህ የሰው ልጅ ደካማ ጎን እና ለጭንቀታችን ትልቅ መፍትሄ ፈውስ ሰጥቶናል። እሱም ሶብር ወይም ትዕግስት ነው። ዛሬ በትዕግስት ውስጥ ስላሉት ድብቅ ምስጢራትና ታላላቅ በረከቶች በሰፊው እንወያያለን። ቪዲዮውን ላይክ በማድረግ ይህ ህይወትን የሚቀይር መልእክት ለሌሎችም እህት ወንድሞቻችን እንዲደርስ አግዙ። ውድ የቻናሌ ተከታዮች፣ በመጀመሪያ ትዕግስት ወይም ሶብር ሲባል ምን ማለት እንደሆነ በትዕግስት መረዳት ይኖርብናል። ብዙዎቻችን ትዕግስት ማለት ዝም ብሎ ማዘን፣ በችግር ጊዜ እጅን አጣጥፎ መቀመጥ ወይም ተስፋ ቆርጦ ማልቀስ ይመስለናል። ነገር ግን በእስልምና አስተምህሮት መሰረት ትዕግስት ከዚህ የተለየ ነው። ትዕግስት ማለት በፈተና እና በአስቸጋሪ ሰዓት ልባችን በአላህ ውሳኔ ላይ ቅሬታ ሳይኖረው ሙሉ እምነትና ተስፋ አድሮበት ነገሮች ወደ ተሻለ ሁኔታ እንደሚቀየሩ በትክክለኛ እምነት መጠበቅ ማለት ነው። እውነተኛ ታጋሽ ማለት አላህ የከለከለውን ነገር ከመስራት የሚታቀብ፣ ያዘዘውን በታማኝነት የሚፈጽም እና የመጣበት መከራ በጸጋ የሚቀበል ሰው ነው። አላህ ሱብሓነሁ ወተዓላ በታላቁ ቁርአን ውስጥ ደጋግሞ ስለ ትዕግስት አንስቷል። ከእነዚህም ውስጥ አንዱና ዋነኛው ኢነላሃ መዓ ሷቢሪን የሚለው መለኮታዊ ቃል ነው። ትርጉሙም በእርግጥ አላህ ከታጋሾች ጋር ነው ማለት ነው። አስቡት፣ የዚህ ዓለም ፈጣሪና ባለቤት የሆነው አላህ ፍቅሩ፣ እገዛው፣ ጥበቃውና ትህትናው ከእኛ ጋር እንዲሆን ከፈለግን ብቸኛው መንገድ መታገስ በውስጣችን ማልመድ ነው። አላህ ከእኛ ጋር ከሆነ ደግሞ የሚያስፈራን ወይም የሚያስጨንቀን ምንም ነገር ሊኖር አይችልም። ይህንን በትዕግስት ውስጥ ካሉት እጅግ በርካታ ጥቅሞች መካከል ዋና ዋናዎቹ 3 ታላላቅ ነጥቦች እንመለከታለን። አንደኛ፣ የወንጀል መማሪያና ማጠቢያ ነው። በዚህች ምድር ላይ ስንኖር ፍጹም የሆንን ፍጡራን አይደለንም። ሁላችንም ወንጀልና ስህተት ይኖርብናል። አላህ ሱብሓነሁ ወተዓላ ግን እኛ ሊያነጻንና ወንጀላችንን ሊያብስልን ሲፈልግ በዱንያ ላይ ጥቃቅን ፈተናዎች ይሰጠናል። በህይወታችን የሚገጥሙን የጤና መታወክ፣ የኢኮኖሚ የቤተሰብ መነቋቋር፣ አልፎ ተርፎ በእግራችን ላይ የምትወጋን ትንሽ እሾህ እንኳ በትዕግስት ስናልፋት
አላህ ወንጀላችንን የሚያራግፍበት ታላቅ ሰበብ ናት። ስለዚህ ፈተና ሲመጣ መማረር ሳይሆን ወንጀላችን እየታጠበ መሆኑን አውቀን አላህ ማመስገን አለብን። ሁለተኛው እውነተኛ ውስጣዊ ሰላም ይሰጣል። የዚህች ዓለም ኑሮ ሁልጊዜም ሙሉ አይሆንም። ዛሬ ስናገኝ ነገ እናጣለን። ዛሬ ስንስቅ ነገ ልናዝን እንችላለን። ሁሉም ነገር በራሳችን አስተሳሰብ እና አቅም ብቻ ለመቆጣጠር ከሞከርን አእምሯችን ይዝላል፣ ልባችንን በጭንቀት ይሞላል። ነገር ግን ሁሉንም ነገር ለአላህ አሳልፈን ስንሰጥ እሱ የወሰነልን ነገር ሁሉ መጨረሻው በጎ መሆኑን ስናምን በውስጣችን ወደር የሌለው ሰላምና መረጋጋት ይፈጠራል። በትዕግስት ውስጥ ትልቅ እረፍት አለ። ሶስተኛ፣ ታላቅ ወደር የሌለው ምንዳ አለው። አላህ ለብዙ መልካም ስራዎች የተገደበና የታወቀ ምንዳ አስቀምጧል። ለምሳሌ ለአላህ መልካም ስራ 10 እጥፍ ወይም ከዚያ በላይ ይመነዳል። ነገር ግን ለትዕግስት ለሶብር ሲሆን ስሌቱ ይለወጣል። አላህ በቁርአኑ ላይ ታጋሾች ምንዳቸውን የሚያገኙት ያለ ሂሳብ ያለ ገደብ ነው ይለናል። ይህ ማለት በትዕግስታችን ልክ የምናገኘው አጅር ወይም ምንዳ እጅግ በጣም ሰፊና እኛ ከምናስበው በላይ ታላቅ ነው። ውድ እህት ወንድሞቼ፣ ስለዚህ ዛሬ በህይወታችን የጠበቅነው ነገር ባይሳካም ያሰብነው የስራው ወይም የህይወት መንገድ የጠፋን ቢመስለንም በፍጹም ተስፋ አንቁረጥ። አላህ ለእኛ ካሰብነው በላይ የተሻለና ውብ ነገር እያዘጋጀልን መሆኑን አምነን በዱዓና በትዕግስት እንጽና። አላህ ሁላችንንም እውነተኛ ታጋሾችና በበረከቱ የሚጠቀሙ ያድርገን። የዛሬው መልእክቴ ይህንን ይመስል ነበር። እናንተስ በትዕግስት ዙሪያ ምን ታስባላችሁ? ያሳለፋችሁትስ የትዕግስት ታሪክ ካለ ኮሜንት ላይ በሰፊው አጋሩ። ሁሉንም አነባለሁ። የሚቀጥለው ቪዲዮ በሌላ አዲስና አስተማሪ ርዕስ እስክንገናኝ ድረስ ሁላችሁም ለአላህ ብዬ ወዳችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።